በአንድ ታላቅ የንግድ ከተማ እምብርት ላይ የቅመማ ቅመም መዓዛ ከንግድና ከገንዘብ ጩኸት ጋር በሚቀላቀልበት የኤልደርማርክ ከተማ ውስጥ ኢታን የሚባል ጎበዝ ወጣት ይኖር ነበር። ኢታን ነጋዴም ሆነ ባላባት አልነበረም፣ ከሁሉም የላቀ ሰዓሊ እንጂ። እጆቹ ለሽራ ህይወትን ይዘሩ ነበር እና የቁም ስዕሎቹ በቅርብና በሩቅ መንግስታት ታዋቂ ነበሩ። ሱቁ ከተማዋን በሚያጥለቀልቀው ገበያ መሃል ላይ ነበር እና ከሩቅ ምድር የሚመጡ ነጋዴዎች ብዙ ጊዜ የሱን ስራ ለማድነቅና ለመግዛት ይቆማሉ። ዝናው እንደ ንፋስ የተሰራጨ ነው። የተከበረ ሀብታምና በሚያምር የአትክልት ስፍራ በተከበበ ሰፊ መኖሪያ ቤት ውስጥ ብቻውን ይኖር ነበር። ግን ኢታን ያላገባ ነው። ይህ የሱን ስኬትና ውበት የሚያውቁሉ እንቆቅልሽ ሆኖበት ነበር። ብዙ ቆነጃጅት ሴቶች ልጆች ያላቸው ሀብታም ቤተሰቦች ልጆቻቸውን ለትዳር ያቀርቡለት ነበር። እሱ ግን ሁልጊዜ በደግነት ፈገግ ይልና ዝም ይላል። ጓደኞቹ ትዕግስታቸው በየጊዜው ይጨቀጭቁታል። አንድ ቀን የቅርብ ጓደኛው በስቱዲዮ ውስጥ ከጎኑ ተቀምጦ አናገረው። ልትነግረኝ ይገባል ሲል ጓደኛው አጥብቆ ጠየቀው። እንዴት? አንተን የመሰለ ሰው እንደዚህ ያለ ተሰጥኦ ያለው እንዲህ የተደነቀ ብቻውን ይኖራል? በውበትህና በሀብትህ ማንኛውንም ሴት ልጅ ማግባት ትችል ነበር። ኢታን መጀመሪያ ላይ ለመናገር ፈቃደኛ ባይሆንም የጓደኛው ጭቅጨቃ ሲበዛበት ለመናገር ተስማማ። ብሩሹን በቀስታ አስቀምጦ አይኖቹም ወደ ሩቅ ትዝታዎች ውስጥ ገቡ። 15 ዓመቴ ነበር። ከከተማው ውጭ ባለች ጸጥታማ መንደር ውስጥ ከሚኖር ከሰዓሊ አባቴ ጋር ኖር ነበር። እሱ የታዎች ውስጥ ገቡ። 15 ዓመቴ ነበር። ከከተማው ውጭ ባለች ጸጥታማ መንደር ውስጥ ከሚኖር ከሰዓሊ አባቴ ጋር ኖር ነበር። እሱ የኔ መምህር ነው። የስዕል ጥበብን ሁሉን የሚያስተማረኝ እሱ ነው። አንድ ቀን አንዲት ልጅ ከእናቷ ጋር ወደ ሱቃችን መጣች። ስሟ ኤቭሊን ነበር። እኔ አይቼ የማላውቀው እጅግ ውብ ልጅ ነበረች። ፀጉሯ እንደ ወርቅ ያበራ ነበር። አይኖቿም እንደ ሰማይ ንጹህና ግልጽ ሰማያዊ ነበሩ። ውበቷ በእውነት ፀሐይን እንኳን የሚጋርድ ነበር። አባቴ ሲስላት እኔ ከስዕል ማቆሚያው ጀርባ ተደብቄ በድብቅ በወረቀት ላይ ሳልኳት። እናቷ ዞር ስትል ተነጋገርን ለሰዓታት፣ ስለ ከዋክብት፣ ስለ መጽሐፍት፣ ስለ ህልሞቻችን። እሷ እርሻዎችን ትታ ዓለምን ማየት እንደምትፈልግ ነገረችኝ። እኔም የዓለምን ውበት መሳል እንደምፈልግ